ይሄ ሙስሊም ልጅ ኦርቶዶክስ መሆን ይፈልጋል ግን ጥያቄው ከተመለሰለት ሁላችሁም ኦርቶዶክሲያን ሼር ታረጉልኛላችሁ ሙሉ ትመለከቱልኛላችሁ ኦርቶዶክስ የሆነ በጠቅላላ እንዲው ሙሉ ማይመለከት ኦርቶዶክስ አሁን ብሎክ ማድረግ ይችላል ሁላችሁም አዳምጡት ተማሩበታላችሁ ጥያቄውን አዳምጠው ኢየሱስ ጌታ ነው ይላል የቱ ጋር ነው ምኑ ጋር ነው ኢየሱስ ጌታ ይሆናል ኢየሱስ ክርስቶስ ሁሌም እኛ ሙስሊሞች ጥያቄ ኢየሱስ ክርስቶስ እኔ አምላክ ነኝ እኔ ፈጣሪ ነኝ ያለበት አንድ አንቀጽ ወይም አንድ ከመጽሐፍ ቅዱስ ከማንኛውም መጽሐፍ ካመጣልኝ እኔ ራሱ ኢየሱስ ጌታ ነው ብዬ ቪዲዮ ሰራለሁ መጽሐፍ ቅዱስ አምጣልኝ ትላለህ እንደገና ደግሞ መጽሐፍ ቅዱስ አላምንም ትላለህ ግራም መታጋቡ ናችሁ በመጀመሪያ ግን ጥያቄውን በደንብ አድርገን እንመልስላችኋለን ኢየሱስ ክርስቶስ አምላክ ነው ጌታ ነው ቤዛ ነው እውነት ነው በር ነው ኢየሱስ ክርስቶስ ቅድመ ዓለም የአብ ልጅ ድህረ ዓለም የእመቤታችን የቅድስት ድንግል ማርያም ልጅ ነው እኛ ክርስቲያኖችም እንከተለዋለን እናመልከዋለን እንሰግድለታለን ባጭሩ ኢየሱስ ክርስቶስ አምላክ ነኝ ያለበትን የመጽሐፍ ቅዱስ ጥቅስ እናመጣላለን በመጀመሪያ የዮሐንስ ወንጌል ምዕራፍ 8 ከቁጥር 58 ላይ ራሱ ኢየሱስ ክርስቶስ እንዲህ ብሎ ተናግሯል እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ ይላል ምን ማለት ነው ወንድማችን አንተ ከአባትህ በፊት አንተ ልትኖር ይችላል ወንድማችን አንተ ከቅምቅም አያት በፊት ልትኖር ይችላል አችልም ምክንያቱም ፍጡር ነህ ኢየሱስ ክርስቶስ ግን አምላክ ስለሆነ እኔ ከአብርሃም በፊት እኔ አለሁ አለ ስለዚህ ምን ይያለ ነው እኔ ፊተኛውም ኋላኛውም ነኝ እኔ አልፋና ኦሜጋውም ነኝ ይያለ ነው ስለዚህ ወንድማችን መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 8 ከቁጥር 58 ላይ ኢየሱስ ክርስቶስ እኮ ከአብርሃም በኋላ የመጣ ነው ግን እኔ ከአብርሃም በፊት አለሁ ካለ እኔ ፊተኛውም ኋላኛውም ነኝ ይያለ ነው ሌላኛው ጥቅስ መጽሐፍ ቅዱስ እንደዚህ ይናገራል በዮሐንስ ወንጌል ምዕራፍ 10 ከቁጥር 30 ላይ ምን ይላል እኔና አብ አንድ ነን ይላል የትኛው ነብይ ነው ራሱን ከአብ ጋር ወይ ደግሞ ከአምላኩ ጋር የሚያፎካከረው እዚህ ጋር ግን ኢየሱስ ክርስቶስ አምላክ ስለሆነ እኔና አብ አንድ ነን ማለት ነው እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ አንድ አምላክ በመለኮት በክብር በስልጣን በባህሪ አንድ መሆናቸውን የሚያሳየው እኔና አብ አንድ ነን ይያለ ነው ስለዚህ ይሄ ምን ያሳያል እኔ ከአብ ጋር እኩል ነን ይያለ ነው ስለዚህ ራሱን ከአብ ከአምላኩ ጋር እኩል የሚያደርግ ነብይ የለም ነብይ ነው መተንበይ ነው እንጂ አምላክ አይደለም ስለዚህ ኢየሱስ ክርስቶስ አምላክ ስለሆነ ራሱን ከአብ ጋር አንድ ነን አለ ሌላው መጽሐፍ ቅዱስ እንደዚህ ይናገራል ዮሐንስ ወንጌል ምዕራፍ 20 ከቁጥር 28 29 ላይ ቶማስም መለሰና ጌታዬ አምላኬም አለው ኢየሱስም ስላየኝ አመንክ ሳያዩ ያመኑ ብፁዓን ናቸው ብሎ መለሰለት እዛ ጋር ሐዋርያው ቶማስ ጌታዬ አምላኬ ብሎ ሰግዶለታል እዛ ጋር እኔ ነብይ ነኝ አትስገድልኝ አላለው እኔ ነብይ ነኝ አታመልከኝ